ኢትዮጵያ ሶማሌ የምታካሄደውን ፖለቲካ በጅቡቲ ትክክል እንዳልሆነ ቀደም ብላ አስረድታለች። ይሄውም የጅቡቲ የግዛት አንድነትና የጅቡቲ ፍጹም የሆነ ዲሞክራሲያዊ ነጻነት ሁለቱ አጎራባች ሀገሮች የሁለቱም ጥቅሞች ተጠብቆ ግን የሌሎች ጣልቃ ገብነት በሌለበት ነው። ይሄንን ሶማሌ በብዙ መንገድ እንዳልተከተለች ነው የምናውቀው። ይሁንና ሁኔታውን ወደፊት ነው ደግሞ የምናስተውለው ወይም የምናየው። Djibouti is important to Ethiopia. Are you ready to intervene even with military force if necessary to safeguard this outlet to the sea? የጅቡቲ ሁኔታ ከኢትዮጵያ ጋራ ብዙ ግንኙነት አለው። በእርግጥም ጥቅማችን በዛ አካባቢ ግልጽ ነው። የኢትዮጵያ ጥቅም ብቻ ሳይሆን እስከዛሬ በቅኝ ግዛት አስተዳደር ስር የቆዩትም የጅቡቲ ህዝቦች ጥቅማችን ነው ብለን ነው የምናየው። በዚህ ረገድ የውጭ ጣልቃ ገብነት እና የኢትዮጵያም ጥቅም የሚነካበት ሁኔታ ቢፈጠር የኢትዮጵያ ሰፊ ህዝብ ምን ጊዜም እስከዛሬ መብቱን አስከብሮ እንደኖረ በአካባቢው ወደፊትም ከዚህ የተለወጠ